ዛሬ በየመንገዱ የምታሄደው ቦርጩን ገትሮ እንደዚህ ሲንከራተት የምትለው ሁሉ ሰው ከየት የመጣ ይመስላል? that extra energy from ultra processed food የሚጠቅመውን ይሄ ፋይበር እና ሚነራል ቫይታሚን ነገር አውጥቶ ይጥልልሃል። ኦኬ አንድ ጉዳት ከዛ የላቦራቶሪ ቅመማ የዛሬ ከ50 ዓመት በኋላ የተቀመመ የላቦራቶሪ ቅመማ ኤሌመንት ባዕድ ነገር አመጣው ይጨምርልሃል ምግቡ ላይ ደናንተ ይጣፍጣል ትላለህ። ገስ ኮንቪኒየንት ነው። ገስ አስቀምጣለህ እየመላለሰው ስንት ትበላለህ በየሁለት ሰዓቱ። አሁን በልተህ አትጠግብም። ሳቴቲ ፋክተሩን ያነሳብሃልና በልተህ ደግሞ እንደገና ደግሞ አሁን በላህ አይደል በቃ እስቲ ቆይ ደግሞ የዛሬ ሳምንት ብላ አትልም ነው። ዛሬ ከሁለት ሰዓት በኋላ ያምርሃል መልሶ ቢኮዝ አዲክቲቭ ፋክተር አለዋ። ዶፓሚን ፋክተሩን ይቀይርብሃል። በቀን 6 ጊዜ ትበላለህ፣ ሰዓት 8 ጊዜ ትበላለህ። ጀምረናል ማለት ነው። የውጭ ነው እንደዛ የሚሆነው፣ እኛ ጋርም ጀምረናል። ለዚህ እኮ ነው ዛሬ በየመንገዱ የምታሄደው ቦርጩን ገትሮ እንደዚህ ሲንከራተት የምትለው ሁሉ ሰው ከየት የመጣ ይመስላል? that extra energy from ultra processed food እንደሱን በልተን ደግሞ ተቀምጠን የምትውለው all this problem እኛ ጋር ዘልቆ ሳይገባ ማስተካከል አለብን። ደግሞ is possible easily possible እኔ በቀው ይሄ ultra processed food የሚባለው ማንነቱ ስንበላው ራሱ የማናቀው ኢንግሪዲየንት ሊስቱ ስታነበው ምንም የማይገባህ ሊስት ከሆነ ultra processed food ነው። እሱ ደግሞ መራዥ ነው። ከመረዘ ደግሞ በሽተኛ ነው የሚያደርገው። በሽተኛ ከሆነ ደግሞ ህዝቡም ፕሮዳክቲቭ የሆነ ህዝብ አይፈጠርም። በሽተኛ የሆነ ነው። እዳ ዲፔንደንት የሆነ ህዝብ ነው የሚፈጠረው። አምራች ሳይሆን ዲፔንደንት መድኃኒት ቃሚ ሆኖ ነው የሚኖረው። ሰው በየቀኑ ዛሬ በየኮርነሩ የበርገርና ፒዛ ቤቶችን ከመፈልፈል ጤናማ የሀገራችን ምግቦች አብስሎ አዘጋጅቶ የሚያቀርብልን ኮሚኒቲ እንፍጠር። ሬስቶራንቶችን እናገኝ። በየኮርነሩ የፋርማሲዎች የሚከፈቱበት ሳይሆን ሄልዚ ምግቦቹ የሚቀመሙበትና የሚሸጡበትን ነገሮችን እንጀምር፣ እንልመድ። ፋርማሲ ጤናህን አይጠብቅልህም። ፋርማሲ ሜቢ የሚያስፈልገው ለኢንፌክሽን ነገር አለች አይደለም ወይ ለአደጋ የስብራት እንደዚህ የህመም ማስታገሻ ፋርማሲ የስ። ከዛ ውጪ መድኃኒታችን መሆን ያለበት ምግባችን ብቻ ነው። our food can be our medicine, our natural food. the farther we go እየራቅን በሄድን ቁጥር ከተፈጥሮ ምግብ እየራቅን በሄድን ቁጥር የማያድነን ሜዲሲን የምንለውን ስንቅም መድኃኒትን እንደ ምግብ ስንበላው እንውላለን ማለት ነው። እንዴት አያሽለንም? የሚያሽል ነገር የለም። ያስታግስልናል። 1 ቀን 2 ቀን 3 ወር 4 ወር 6 ወር 1 ዓመት ልትቆይ ያደርጋል። ግን your quality of life has gone already። ምንም quality of life የለህም። ራስህ ተሰቃያለህ፣ ቤተሰብን ታሰቃያለህ፣ ኮሚኒቲ ማህበረሰብ ታሰቃያለህ። የአገር ዕዳ ነህ። ለምን you not producing anything? is that what you want? is that the life you want really? እንደዚህ አይነት ህይወት ነው ወይ የምንፈልገው? ጤናማ ሆኖ ኑሮ ጤናማ ሆኖ አርጅቶ መጨረሻ ላይ ፈጣሪያችን እንደፈቀደው በጤናማ ሁኔታ ማረፍ አለ እኮ። በቃ ኢነርጂ ታጣለህ፣ እድሜ ሲያልቅ ትሞታለህ ሳትሰቃይ። ፖሲብል ቀደም ብለው ነቅተው እንደዚህ አይነት ነገር ሄልዚ ላይፍ ስታይልን ኢምፕሊመንት ያደረጉ አገሮች እንደነ ፊንላንድ እነ ጃፓን የሚመሳሰሉ አገሮች ብዙ ናቸው። ፕሩቭን ነው። it's not በቃ አዲስ ሳይንስ አይደለም። ይሄ ሳይንስ is there, the knowledge is there። ኢምፕሊመንት ማድረግ ብቻ እኮ ነው ጎበዝ። ለጊዜው መጀመሪያ ጊዜ እዛ ለቤት ኤክስፔንሲቭ ሊሆን ይችላል። in the end ግን በጣም ፕሮፊታብል ነው። ለምን ብትሉኝ ህዝቡ ጤናማ ይሆናል፣ አምራች ይሆናል፣ ንቁ ይሆናል። ልጆቻችን ንቁ ተማሪዎች ይሆናሉ፣ በኋላ ሲያድጉም ንቁ ሰራተኛ ይሆናሉ፣ አምራች ፕሮዳክቲቭ ይሆናሉ ማለት ነው። እሱ ከሆነ አገርም ታድጋለች። በሽተኛ ታክሸክመን የሆስፒታል እጥረት ሁሌ እየተፈጠረብን ፋርማሲ ስንራባ ከኖርን ግን ህዝቡም የበሽታው አይነትም ያን ያህል እንደ ቁጥሩ እየጨመረ ነው የሚሄደው። አገርም ያን ያህል እየደከመች ነው የምትሄደው።